ማቆም ግዴታ ይሆንብናል። አለያ ሳናቆም ቀጥለን የምናነብ ከሆነ ግን የአንቀጹ መልእክት ሙሉ በሙሉ ይቀየራል። ለምሳሌ ፈላ የሕዙንከ ቀውሉሁም ኢና ነዕለሙ ማ ዩሲሩነ ወማ ዩዕሊኑን። ስለዚህ በዚህ መልኩ የሚም ምልክት ያለችበት ቦታ ላይ እያቆምን ማንበብ ይኖርብናል። ሁለተኛዋ እቺ ትንሿ የላ ምልክት ስትሆን አሁን ካየናት የሚም ምልክት በተቃራኒ ማቆም ክልክል ነው የሚል መልእክት አላት። እቺን ምልክት ያገኘንበት ቦታ ላይ ማቆም አይፈቀድም። ይልቁንስ ሳናቆም ቀጥለን ማንበብ ይኖርብናል። አለያ የአንቀጹ ሀሳብ ወይም ደግሞ ትርጉም ሙሉ በሙሉ ይቀየራል። ለምሳሌ ثم لا يتبعون ما أنفقوا منا ولا أذى لهم أجرهم عند ربهم። በዚህ መልኩ እቺ የላ ምልክት ያለችበት ቦታ ላይ ሳናቆም ቀጥለን ማንበብ ይኖርብናል። ሶስተኛዋ የሷድ ፊደል ቅርጽ ያላትና ሴላ ተብላ የምትጠራዋ ምልክት ከማቆም መቀጠሉ የተሻለ ነው የሚል መልእክት አላት። እቺን ምልክት ያገኘንበት ቃል ላይ ከምናቆም ቀጥለን ብናነብ የተሻለ ነው። ነገር ግን ማቆም እንችላለን። ለምሳሌ هذا يوم الفصل جمعناكم والأولين ከፈለግን አቆመን ማንበብ እንችላለን። هذا يوم الفصل جمعناكم والأولين ሳናቆም ቀጥለን ብናነብ ግን የተሻለና ተመራጭ ነው። አራተኛዋ የቃፍ ፊደል ቅርጽ ያላትና ቂላ ተብላ የምትጠራዋ ምልክት አሁን ካሳለፍናት ሲላ ምልክት በተቃራኒው ከመቀጠሉ ማቆሙ የተሻለ ነው የሚል መልእክት አላት። ይቺን ምልክት ያገኘንበት ቃል ላይ ብናቆም የተሻለና የተመረጠ ነው። ሆኖም ቀጥለን ብናነብ ግን ችግር የለውም። ለምሳሌ ወቃሉ እተኸዘ አላሁ ወለዳ ሱብሓነህ። ሆኖም ቀጥለን ማንበብ እንችላለን። ወቃሉ እተኸዘ አላሁ ወለደን ሱብሓነህ። በዚህ መልኩ እቺን የቃፍ ምልክት ያገኘንበት ቦታ ላይ ብናቆም የተሻለና የተመረጠ ነው። አምስተኛዋ ይቺ የጂም ቅርጽ ያላት ምልክት ማቆምም መቀጠልም ይቻላል የሚል መልእክት አላት። ይቺን ምልክት ያገኘንበት ቃል ላይ ከፈለግን ቀጥለን አሊያም አቁመን ማንበብ እንችላለን። ሁለቱም ምርጫው የተሰጠው ለኛው ነው። ለምሳሌ ቀጥለን ስናነብ ወኡምሊ ለሁም ኢነ ከይዲ መቲን። ከፈለግን ደግሞ አቁመን ማንበብ እንችላለን። ወኡምሊ ለሁም ኢነ ከይዲ መቲን። ስድስተኛዎቹና እነዚህ ሁሌም የማይነጣጠሉት ባለ 3 ነጥብ ምልክቶች አንደኛዋ ላይ ካቆመን አንደኛዋ ላይ መቀጠል ይኖርብናል የሚል መልእክት ይዘዋል። ማለትም የመጀመሪያው ምልክት ላይ የምናቆም ከሆነ ሁለተኛው ምልክት ላይ ቀጥለን ማንበብ ይኖርብናል ማለት ነው። ወይም ደግሞ ሁለተኛው ምልክት ላይ የምናቆም ከሆነ የመጀመሪያው ምልክት ላይ መቀጠል ይኖርብናል ማለት ነው። ሆኖም ግን ሁለቱም ላይ ሳናቆም ቀጥለን ማንበብ እንችላለን። የተከለከለው ሁለቱም ላይ በአንድ ጊዜ ማቆም ነው። እስኪ ይበልጥ ግልጽ እንዲሆን በምሳሌ እንመልከት። የመጀመሪያው ምልክት ላይ በምናቆምበት ጊዜ ዛሊከል ኪታቡ ላ ረይብ ፊህ ሁደን ሊልሙተቂን። ወይም ደግሞ ሁለተኛው ምልክት ላይ ስናቆም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። አለያ ሁለቱም ላይ ሳናቆም ቀጥለን ማንበብ ግን እንችላለን። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። ሰባተኛዋ ምልክት የሱጁድ ምልክት ተብላ የምትጠራዋ ሲሆን በቁርአን ውስጥ የዚህ አይነት 15 የሱጁድ ምልክቶች ይገኛሉ። ታዲያ ይችን ምልክት በምናገኝበት ጊዜ አንቀጹን አንብበን እንደጨረስን ሱጁድ ብናደርግ የተሻለና የተመረጠ ነው። በተለይ ደግሞ ሱጁድ ለማድረግ አመቺ ቦታና ጊዜ ላይ ከሆንን ሱጁድ ብናደርግ የተሻለ ነው። ሆኖም ግን እነዚህ የሱጁድ ምልክቶች ላይ ሱጁድ ማድረግ ግን ግዴታ አይደለም። ስምንተኛዋ ይቺ የሚም ፊደል ቅርጽ ያላት ምልክት ቅድም ካየናት የማቆሚያዋ ምልክት በቅርጽም በአቀማመጥም በትርጉምም የምትለይ በመሆኑ ሁለቱን በደንብ ለያይተን ማወቅ ይኖርብናል። ይቺ ምልክት አንዳንድ ጊዜ የቃል መካከል ላይ፣ አንዳንድ ጊዜ ደግሞ የቃሉ መጨረሻ ላይ የምትመጣ ስትሆን ከኑን ስኩን ቀጥሎ ባ ፊደል ከመጣ ኑን ፊደልን ኑን አድርገን ሳይሆን ሚም ፊደል አድርገን ማንበብ እንዳለብን የምታመላክት ናት። እስኪ በምሳሌ እንየው። ከላ ለዩንበዘነ ፊል ሑጠማ። አሁን እዚህ አንቀጽ ላይ ለዩን የሚለው ላይ ኑን ፊደል አለች። እዚህ ኑን ፊደል ላይ ይቺ ምልክት አለች። ስለዚህ ምን ማለት ነው? ይቺን ኑን ፊደል ኑን አድርገን ሳይሆን ማንበብ ያለብን ሚም አድርገን ነው ማለት ነው። ኑን አድርገን ብናነበው ለዩን በዘነ ነበር የሚሆነው። ነገር ግን ወደ ሚም ገልብጠን በምናነብበት ጊዜ ለዩም
ሚም አድርገን ነው የምናነበው ማለት ነው። ኑን ሳይሆን ሚም አድርገን ማንበብ ይኖርብናል የሚል መልእክት አላት። ከላ ለዩንበዘነ ፊል ሑጠመህ ለዩንበዘነ ፊል ሑጠመህ በዚህ መልኩ ማንበብ ይኖርብናል። ዘጠነኛዋ እቺ አጭር የአሊፍ ፊደል የምትመስለዋ ምልክት በቁርአን ውስጥ በጣም በተደጋጋሚና በብዛት የምትመጣ ስትሆን የፊደላትን ድምፅ ለማራዘምና ለመሳብ የምታገለግል ናት። ስለዚህ እችን ምልክት ያገኘንበትን ፊደል ድምፁን በምናነብበት ጊዜ ትንሽ ሳብ በማድረግና በማራዘም ማንበብ ይኖርብናል። ለምሳሌ ثم استوى إلى السماء فسواهن 7 سماوات በዚህ መልኩ እቺ ምልክት ያለችበት ቦታ ላይ ትንሽ ሳብ እያደረግን ማንበብ ይኖርብናል። አስረኛዋ እቺ ትንሿ የሲን ምልክት ወይም ሰክታ ተብላ የምትጠራዋ ምልክት ስትሆን እቺን ምልክት በምናገኝበት ቦታ ላይ ትንፋሽ ሳናወጣ በትንሹ ዝም ማለት ይኖርብናል። ሙሉ በሙሉ ማቆም ማለት ግን አይደለም። ማለትም እየቀራን እያለ እቺን ምልክት በምናገኝበት ጊዜ ትንፋሻችንን ወደ ውጭ ሳናስወጣ ለ1 ሰከንድ ያክል ዝም እንልና ከዛ በኋላ ካቆምንበት በዛው እንቀጥላለን ማለት ነው። ለምሳሌ ወቂለ መን ራቅ ልክ እዚህ ላይ ኑን ፊደል ላይ ምን እናደርጋለን? ድምጻችንን ብቻ ዝም እንልና ትንፋሻችንን ሳናስወጣ ትንሽ ዝም እንላለን። ከዛ በኋላ መልሰን ቅራታችንን እንቀጥላለን ማለት ነው። ወቂለ መን ራቅ። ስለዚህ እዚህ ላይ የምናደርገው በጣም አጭር የሆነ መቆም እንጂ ሙሉ በሙሉ መቆም ማለት አይደለም። 11ኛው የመድ ምልክት ተብሎ የሚጠራ ሲሆን በቁርአን ውስጥ በብዛት የምናገኘው ምልክት ነው። ይህን ምልክት በምናገኝበት ጊዜ የሚሳቡ ፊደላትን ከተለመደው አሳሳብ ረዘም ባለ መልኩ ድምፅን ሳብ አድርጎ ማንበብ እንደሚኖርብን የሚያሳይ ምልክት ነው። ለምሳሌ የቅድሙን